አንዳንድ ጊዜ በህይወታችሁ ውስጥ የፈለጋችሁት ነገር አልሳካ ሲላችሁ ተበሳጭታችሁ ታውቃላችሁ? ያቀዳችሁት ነገር ሳይሳካ ሲቀር ወይም የሆነ እንቅፋት ሲገጥማችሁ ለምን እኔ ብላችሁ አማራችኋል? ቆም በሉ። ዛሬ የምነግራችሁ ታሪክ ለነገሮች ያላችሁን አመለካከት ሙሉ በሙሉ ይለውጠዋል። ከብዙ ዓመታት በፊት በአንድ ታላቅ ግዛት ውስጥ የሚኖር አንድ ንጉስ ነበር። ይህ ንጉስ ከአንድ ታማኝ ንስር ጋር የማይነጣጠሉ ወዳጆች ነበሩ። ንስሩ የንጉሱ አይን፣ የንጉሱ ረዳት ነበር። አንድ ቀን ንጉሱ በአደን ላይ ያለ ከፍተኛ ጥማት ተሰማው። በዚያ በረሃማ ስፍራ የሚጠጣ ውሃ ፍለጋ ሲንከራተት ከአንድ ትልቅ ገደል ላይ ጠብ የምትል ውሃ ጠብታ አገኘ። ንጉሱ በደስታ ኩባያውን አወጣ። ያቺን ጠብታ ለረጅም ጊዜ በትዕግስት እየጠበቀ ኩባያው ሞላ። ሊጠጣ ወደ አፉ ሲያስጠጋት ግን ድንገት ያ ታማኝ ንስር በረረና በክንፎቹ ውሃውን አፈሰሰው። ንጉሱ ደነገጠ፣ ግን ታገሰ። ለሁለተኛ ጊዜ ደከመኝ ሳይል ሞላ። አሁንም ሊጠጣ ሲል ንስሩ መጥቶ አፈሰሰበት። በሶስተኛው ሙከራ የንጉሱ ትዕግስት አለቀ። እንዴት እኔን በጠማኝ ሰዓት ትቀልድብኛለህ ብሎ በንዴት ሰይፉን መዘዘ። በአንድ ስንዝር ያንን ታማኝ ንስር መሬት ላይ ዘረረው። ንጉሱ ውሃው ከየት እንደሚመጣ ለማየት ወደ ገደሉ አናት ወጣ። እዚያ የደረሰው ንጉስ ግን ባየው ነገር ደነዘዘ። ውሃው የሚመነጭበት ምንጭ ውስጥ አንድ ግዙፍና እጅግ መርዛማ እባብ ሞቶ ተኝቶ ነበር። ውሃው በመርዝ ተበክሏል። ንጉሱ ያኔ ተረዳ። ንስሩ ውሃውን ያፈስ የነበረው ሊያጠፋው ፈልጎ ሳይሆን ሕይወቱን ሊያድንለት ፈልጎ ነበር። ንጉሱ ታማኝ ጓደኛውን በገዛ እጁ ገደለ። ግን ምን ያደርጋል፣ ጊዜው አልፎ ነበር። ወዳጆቼ፣ ከዚህ ታሪክ የምንማረው ትልቁም ነገር አለ። በህይወታችሁ ውስጥ የምትፈልጉት ነገር እንዳይሳካ የሚከለክሏችሁ መሰናክሎች ምናልባትም ከትልቅ ጥፋት እየታደጓችሁ ይሆናል። በስሜትና በቁጣ የምንወስነው ውሳኔ መጨረሻው ጸጸት ነው። የፈጣሪ አሰራር አንዳንድ ጊዜ መከልከል ቢመስልም ውስጡን ግን ጥበቃ ነው። ዛሬ የጠፋባችሁ ነገር ካለ አትዘኑ። ምናልባት የተሻለ ነገር ሊሰጣችሁ ወይም ከከፋ ነገር ሊጠብቃችሁ ይችላል። ይህን ቪዲዮ ከወደዳችሁት ሰብስክራይብ በማድረግ ለሌሎችም አጋሩት። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።